ዋሴን አታውቀውም? ማነው ዋስ? ኢየሱስ በመስቀል ላይ ስለኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ ደሙን ይዞ ነው የገባው። አይ እንደታረደ በግ ሆኖ ኢየሱስ ለተሻለ ኪዳን ዋስ ሆኗል። አሁን የኛ ተቆጥሮ ሳይሆን ኢየሱስ ዋስ ሆኖ እና ፍርደኛውን ሰውዬ ኢየሱስ ማለት ገብቶ ዋስ ሆነ። እግዚአብሔር ነፃ ነካለ ሰይጣን አሮርጦ ሊይዝ አይችልም። ሰይጣን የሚይዝ ከእግዚአብሔር ወደክ ቀን ነው፣ ደጅ ነው ጠብቆ የሚይዝ። ሰማይም ሄዶ አፊት እኔ አለሁ አለ። ማንም ዞር ብሎ ሊመርጠው ለማይችል ሰው ጌታ ኢየሱስ ክርስቶስ ዋስ ሆነ። መስቀል ላይ ሞቶልኛል፣ ደሙ ፈሷል፣ ስጋው ተቆርሷል። ድጋሚ ይሄ ኪዳን አይደረግም፣ የመጨረሻ ነው። ኢየሱስ በቂ ነው። አዲስ ኪዳን መጣና ነፃ ጻድቅ ነህ አለኝና በጽድቅ የምኖርበት ደግሞ ጸጋ ኃይል ደግሞ ሰጠኝ። ኢየሱስ ለዘላለም ስለኔ ይታያል። ልጁም በተቀበለበት መጠን ነው የሚቀበል። ስለዚህ በኢየሱስ በኩል ካልሆነ ሰው ወደ እግዚአብሔር ፊት መምጣት አይችልም። ወደ እግዚአብሔር ፊት ካልመጣ አትድንም። ስለኔ እየማለደ በሕይወት ለዘላለም ይኖራል። ይሄ የማይነቃነቅ ወንጌላችን ነው። ዕብራውያን ምዕራፍ 7 ከ22 እስከ 25 ድረስ ያለውን ያነበብነው የቀደመውን የተደረገው ኪዳን ደካማና የማይጠቅም በመሆኑ ተሽሯል ይላቸዋል። በጣም ቀላል ቃል አይደለም የሚጠቀም። በዛ አይነት መንገድ የቀድሞውን ወደ ዳር ያወጣውና ለሚበልጥና ለተሻለ ኪዳን እግዚአብሔር ደግሞ ለሚያመጣው ዘላለማዊ ለሆነው ሊቀ ካህናችን ለክርስቶስ ኢየሱስ በመሐላ አጽንቶለታል። ስለዚህ ይሄኛው ካህን ኦርደሩ የመልከ ጼዴቅ ነው። ስለዚህ ይሄኛው ካህን ሌላ ስለሆነ ሕጉንም ጭምር ነው ቀይሮት የሚመጣው ነው አይደል? አሁን ካህኑ ከይሁዳ ነገድ መምጣቱ ብቻ ሳይሆን በሌዋውያን መንገድ ያለውን ብቻ የሚመርጠውንም ሕግ ጭምር ወደ ዳር የሚያወጣ አይነት በጣም ብርቱ ሊቀ ካህናት የሆነውን ኢየሱስ ክርስቶስን እግዚአብሔር በመሐላ ክብር ለእግዚአብሔር ይሁን። እንደዚህ ያለ ሊቀ ካህን ይመጣል ብሎ እግዚአብሔር ምሏል። ሐሳቡን አይለውጥም። ዘፍጥረት ላይ ያለውን ሰው ጎትቶ መዝሙር 114 ላይ ዳዊት የሚባለው ዘማሪ ንጉሱ ግን ሲዘምረው እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ብሎ ከመልከ ጼዴቅ ጭምር አሻግሮ የሚመጣ ሌላ ካህን አለ ብሎ የምትመጣው ግን በመልከ ጼዴቅ አይነት ኦርደር ነው ብሎ ሲሁ ይመጣል ነው። ገሙ ትንቢት ነው። ምናልባት ዛሬኛ በምንናገርበት ቁመና ልክ ዳዊት ገብቶት ላይሆን ይችላል። ዳዊት ይሄንን ሲናገር እግዚአብሔር ምሏልና ያለው ዳዊት ነው፣ ሙሴ አላለም። ዘፍጥረት ላይ እግዚአብሔር እንዲያለ ካህን ይመጣል ብሎ ምሏል አይልም። ሙሴ ጀስት ስለ መልከ ጼዴቅ ብቻ ነው የጻፈው። ዳዊት ግን መጥቶ ትንቢት ሁሉ አደረገው። ቀጥሎ እግዚአብሔር ምሏል፣ አንተን የሚያመጣ በዚህ መንገድ ነው፣ የማይለወጥ ነው እግዚአብሔር ምሏል የሚለው እዛ መዝሙር ላይ ያለ። ዕብራውያን ላይ ደግሞ እግዚአብሔር ሐሳቡን አይለውጥም። ከዚህ መሐላ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኗል። ስለዚህ የቀደመውን ኪዳን የሚያስረጀው ሌላ አዲስ ኪዳን መጥቶበታል ነው። የተሻለ ይሏል በክርስቶስ ኢየሱስ የመስቀል ሞት አማካኝነት የሚደረገውን ኪዳን የዚህ ደብዳቤ ጻፊ የተሻለ ኪዳን ነው ይለውና ለዚህ ኪዳን ደግሞ ጌታ ኢየሱስ ክርስቶስ ዋስ ሆኗል። በመስቀል ላይ የሰራው ስራ ሳይሆን ኢምፐርሰን ኢየሱስ ራሱ ነው ዋስ። አሁን እግዚአብሔር የክርስቶስን የመስቀል ስራ ይዞ ሳይሆን ራሱን ኢየሱስን ይዞ እንደ ዋስ የቆመው ኢየሱስ ነው። ስለዚህ አሁን በእግዚአብሔር ቤት ለዘላለም ባለሙሉ መብት ሆነን ለመኖር ኢየሱስ ዋስ ሆኖናል። ለተሻለው ኪዳኑ እኛን ባለሙሉ መብት ያደርገናል። አዲስ ኪዳን ላይ እንደ ጥገኛ ሳይሆን የሚያመጣን እንደ ባለሙሉ መብት ነው የሚያመጣን። አሁን የኛ ተቆጥሮ ሳይሆን ኢየሱስ ዋስ ሆኖ ነው። እግዚአብሔር እኔን በቤቱ የሚያኖረኝ ልጁም ብሎ ነው። ኃጢአት የማይሰራ ሰው አይደለም ያመጣው እግዚአብሔር። ኃጢአትን በመስቀል ላይ ገደለና አይ ካንተ ጋር መኖር እችላለሁ አለኝ። እደክምብሃለሁ ስለው የልጄ ሥራ የልጄ ደም አለ፣ እሱን ይዤዋለሁ። ለዘላለም ስላንተ ዋስ ሆኗል እና ፍርደኛውን ሰውዬ ኢየሱስ ማለት ገብቶ ዋስ ሆነ። እኛ ፔናሊቲያችን የዘላለም ሞት ነው። ፍርዱ ቀላል አይደለም። ለ10 ዓመት ቀጥቼ ለቀዋለሁ አይደለም እግዚአብሔር ያለው፣ ለዘላለም ነው የሚሞቱት ሲል ኢየሱስ ለዘላለም ሞት የሚሆን ዋስን ይሆናል። ፍርዳቸው ጥቂት አይደለም፣ ዘላለማዊ ነው። እግዚአብሔር በእኔ ጽድቅ ፊት መቆም አይችሉም። ዳኛው ፊት ለፊቱ አቁሞ ሲፈርድብን ኢየሱስ መሃል መጣና እኔ ዋስ ልሁን፣ የሚያዘው እኔ ነኝ። እግዚአብሔር ልጁን ይዞ እኛን ለቀቀን። ለተሻለው ኪዳን ኢየሱስ ዋስ ሆኖናል። በእግዚአብሔር ቤት ሳትሳቀቁ ኑሩ። ዋሳችን ኢየሱስ። ሰይጣን እያሯሯጠ እንዳይከስህ ድሮም ቢሆን እንዳይልህ አልቋል። እኔ ዋሴን አታውቀውም? ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ ደሙን ይዞ ነው የገባው። አይ እንደታረደ በግ ሆኖ ከእግዚአብሔር ቁጣ ኢየሱስ አድኖናል። በብሉይ ኪዳን የታረደው ያ የፋሲካው በግ እስራኤልን የሚያድናት ከእግዚአብሔር ነው። እኔ አልፋለሁ በዛ ሌሊት አለ እግዚአብሔር።
ከእኔ ያድናችኋል እኮ ነው ያላቸው። ባይዘው ደሙን ሳይ አልፋለሁ ነው ያለው። ደም ከሌላው እገባለሁ አለ እዛ ቤት። ከእግዚአብሔር ነው የሚያድነን፣ ከሰይጣን አይደለም እኮ የሚያድነን፣ ከእግዚአብሔር ነው የሚያድነን። እግዚአብሔር ነፃ ነህ ካለ ሰይጣን አሮርጦ ሊይዝ አይችልም። ሰይጣን የሚይዝ ከእግዚአብሔር ወደክ ቀን ነው። ደጅ ነው ጠብቆ የሚይዝ። ውስጥ ከቆምክ ማን ነው የሚይዝ? ስለዚህ የኢየሱስ ደም ያዳነኝ ከእግዚአብሔር ቁጣ ነው። ባይዘው ደሙ ያዳነኝ ከእግዚአብሔር ፍርድ ነው። እግዚአብሔር ራይቸስ ነው። ታውቃላችሁ፣ እኔ ላይ ሲፈርድ እግዚአብሔር አይጠየቅም። ትክክል ነው። እግዚአብሔርን እንዴት እግዚአብሔር ትፈርድብኛል አልለውም። ኃጢአተኛ ነኝ፣ በደለኛ ነኝ። እግዚአብሔር በላይ ላይ የሚያመጣው ፍርድ በሙሉ ይገባኛል። አሁን ኢየሱስ ነፃ ያወጣው ፍርድ የሌለበትን ሰውዬ አይደለም። በእርግጥ የበደለ ሰው ነው ኢየሱስ ነፃ ያወጣው። ኃጢአተኛን ነው ኢየሱስ ነፃ ነው ያለው። ለተሻለ ኪዳን ዋስ ሆኗል ሲባል ተይዤ ነው ባይዘው ተይዣለሁ። ኃጢአተኛ ነው። ይሄው ተብሎ ቀርቦብኛል። ፋይል አለ። ኢየሱስ መጣ መሃል ላይ አልሰሩም አይደለም ያለው። በዚህ ጉዳይ ላይ እኔ ምትኮኝ እቆማለሁ። እሱን ልቀቁታል። ሰማይም ሄዶ አፊት እኔ አለሁ አለ። ርኅራሄው ግን መሸከሙ ግን እና ዋስ የሆነው ለእኛ አይነቱ ነው። ማንም ዞር ብሎ ሊመርጠው ለማይችል ሰው ጌታ ኢየሱስ ክርስቶስ ዋስ ሆነ። በእግዚአብሔር ጽድቅ ፊት አይደለም። ምናልባት በአንዳንድ ለምሳሌ በአይሁዳውያን መመዘኛ ፊት ምንም አይነት ኢትዮጵያዊ ቤተ መቅደስ መቆም አይችልም። በአይሁዳውያን መመዘኛ፣ በብሉይ ኪዳን ሚዛን ሌዋዊ አይመርጥህም፣ ሊጠጋህ አይሞክርም። እንደውም እስራኤላዊ አሕዛብ ነህ ብሎ አይጨብጥህም፣ ከነጭራሹ አያስጠጋህም። እግዚአብሔር ፊት አይደለም እስራኤላዊ ፊት መቆም አትችልም። በብሉይ ኪዳን ሕግ ፊት መቆም አትችልም። ጌታ ኢየሱስ ክርስቶስ ያቆመኝ በእግዚአብሔር ጽድቅ ፊት ነው። ደግሞ ለዘላለም ነው የምቆመው። ይሄ መብት ዘላለማዊ ነው። ለተካለ ኪዳን እኔ በእግዚአብሔር ቤት ውስጥ በፍጹም ነፃነት ባለሙሉ መብቶኝ እንድኖር ጌታ ኢየሱስ ክርስቶስ ተያዥሮኛል። አንዳንድ ነገሮቻችን ትህትና አይደሉም፣ አለማወቅ ናቸው። ጌታ ኢየሱስ ክርስቶስ ዋስ ሆኖኝ በእግዚአብሔር ቤት በፍጹም ነፃነት ለጽድቅ በሚሆን አርነት ብመላለስ አሁን እኔ ጻድቅ ያለው ቤት እየታበይኩ ነው እንዴ? ኢየሱስ ባደረገው ነገር እኮ እየተማመንኩ ነው። አልጸደቅኩም ብል እንደውም ደሙን ማክፋፋት ነው፣ ብቃቱን ዝቅ ማድረግ ነው። ይሄ እንደሚባለው አይደለም እያልኳቸው ያለሁት። በእግዚአብሔር ጽድቅ ፊት ለዘላለም የመኖር መብት አለኝ። ስለኔ ታግዬ ጾሜ ጸልዬ አይደለም፣ ኢየሱስ ነው ያደረገው። ይሄንን አብ ደስ ይለዋል፣ ልጄ አው ችሏል። የኢየሱስ አይነት ተከራካሪ ኢየሱስ እኮ ታውቃለ ፋይል ይዞ አይደለም ደሙን ይዞ ነው የሚከራከር። ኃጢአተኛ ይኸው ደሜ ለዘላለም ሕያው የሆነ ትኩስ ደም ለዘላለም በእግዚአብሔር ፊት እኔን ማኖር የሚችል ክቡር ደም ጌታ ኢየሱስ ክርስቶስ ይዞ በእግዚአብሔር አፍ ፊት ቆሞ ጠበቃ አለን ይልና ማን ነው? እርሱም ሰው የሆነው አየ እኔን ወክሎ መቆም ይችላል። ሰው የሆነው ኢንካርኔት አድርጓል። መስቀል ላይ ስለኔ ኃጢአት ሞቷል። ኢየሱስ ነው የኔን ፔናልቲ ያው ገብቶበታል። ሰማይ ሆኖ ወዳሉ ብሎኝ አይደለም፣ መስቀል ላይ ሞቶልኛል። ደሙ ፈሷል፣ ስጋው ተቆርሷል። ከዚህ በኋላ እግዚአብሔር ድጋሚ አያደርግም። እንደ መጨረሻ ኑዛዜ ነው የተደረገው። ድጋሚ ይሄ ኪዳን አይደረግም፣ የመጨረሻ ነው። እግዚአብሔር ድጋሚ ሌላ ኪዳን አያደርግም፣ ዘጋ። ኪዳን ጨረሰ። እንደ መጨረሻ የኑዛዜ ቃል ነው የክርስቶስ ኢየሱስ የተደረገው ኪዳን። ከዚህ በኋላ ስለ እኔ ኃጢአት የሚቀርብ መስዋዕት አያስፈልግም፣ ጨርሷል። ኢየሱስ በቂ ነው። እንደ መጨረሻ የኑዛዜ ቃል ነው በእግዚአብሔር ፊት የተደረገው። እግዚአብሔር ጨረስኳል። ድካም የለበትም፣ ኃጢአት አያውቅም፣ ንጹሕ ነው። በእኔ ፊት እንደዚህ ያለ አይመጣም አለ እግዚአብሔር አልቋል። ቁጥር 23 በአገልግሎታቸው እንዳይቀጥሉ ንጽጽሩን እዩት። ከብሉይ ኪዳን ንቅል ነው የሚያደርጋቸው ሰዎች። እግዚአብሔር ይመስገን። ብሉይ ኪዳን ስታንዳርድ ነግሮናል። አዲስ ኪዳን ደግሞ ብቃት ነው። ስታንዳርድ ከዚህ ማለፍ አይቻልም የሚል ስታንዳርድ አልቻለም። እንዴት እንንካው? ሮጠን ዘለን እታች ነን። እንትኑ በጣም ሰማይ ነው። አዲስ ኪዳን መጣ ከላይ ያደረገን። አሁን ኢየሱስ ይሄ ሆኖልናል ነው በእግዚአብሔር ፊት። ጥላውን ጥበብ አለ ክርስቶስ ነው። ቅድስናስ ክርስቶስ ነው። ቤዛስ ክርስቶስ፣ ጽድቅስ ክርስቶስ ነው። አያቸውን ይሄንን ሳስብ እያመሰገንኩ መኖር እችላለሁ። እንትን ተደርጓል፣ እንትን አልተደረገም፣ እንትኔን ከፐርሰናል ነገራችሁ ጋር አታያይዙት። ስለዚህ የጌታ ኢየሱስ ክርስቶስን በቂነት ብቁነት ካሳያቸው በኋላ ስለ ብሉይ ኪዳን ስለ ካህናቱ ነው አይደል የሚናገር። የቀድሞ ካህናት ምንድነው የሚለው? በአገልግሎታቸው እንዳይቀጥሉ ሞት ብዛታቸውን ተዉት፣ ከሞት በታች ናቸው። በጣም የበዙት ስለሚሞቱ ነው። ምን ያርጉ? በእነሱ እንዳፈርዱ
ከአቅም በላይ ነው። ሞትን መስበርና ማሸነፍ አልቻሉም ነው። አሁን በእግዚአብሔር ፊት የቀደመው ኪዳን እኮ መሐለኛ ነው። መሐለኛ ነው። የተሰጠው ሕግ እኮ መሐል ላይ ነው ያለው። ኪዳኑ መሐል ላይ ነው። ወደ እግዚአብሔርም ሳይድ ያደርጋል፣ እኔንም ደግሞ ወደ ብርሃን ያወጣኛል እና በእግዚአብሔር ጽድቅ ፊት የባሰ ኃጢአተኛ ነው የሚያደርገኝ። አዲሱ ኪዳን ግን በእኔ በኩል ነው የቆመው። ኢየሱስ የእኔ ዋስ ሆኖ እኔን ነው ነፃ ያወጣኝ። ቆሞ አይከሰኝም፣ ነፃ ነህ ነው። አንደኛ ዕዳዬን ከፈለ፣ ቀጥሎ በጽድቅ የምኖርበትን ብቃትም ጨመረልኝ። የብሉይ ኪዳኑ ወደ ብርሃን ያወጣኛል፣ ብቃት አይሰጠኝም። ሌባ ይለኛል፣ እንዳልሰርቅ አያረገኝም። አዲስ ኪዳን መጣና ነፃ ነህ ጻድቅ ነህ አለኝና በጽድቅ የምኖርበት ደግሞ ጸጋ ኃይል ደግሞ ሰጠኝ። ስለዚህ የብሉይ ኪዳን ወይንም በአገልግሎታቸው እንዳይቀጥሉ የተባሉት የቀድሞ ካህናት ሞት ከልክሏቸዋል። ይጀምራል። አንድ በጣም ጥሩ ካህን የተወሰነ ያቀርብና ይሞታል። እንደ አዲስ ይጀምራል። እኔን ሁልጊዜ በእግዚአብሔር ፊት ማቅረብ አይችልም። የእግዚአብሔርን ጽድቅ ሙሉ በሙሉ መመጠን አይችልም። በጣም ብለርድ በሚያረግ መገለጥ ውስጥ በድንግዝግዝ ገብተው ስለ ራሳቸው እየፈሩ ስለ እኔ መስዋዕት ያቀርባሉ። ሞት አላ ዕድሜውን ጨርሶም ይሞታል። ቀጥሎ እንደሚገባው ካላረገ ደግሞ በዛ ክብር ፊት መቆም አይችልም፣ ይሞታል። ሞት ያስፈራዋል። የአዲሱ ኪዳን ካህን ሞት አያስፈራው። ኢየሱስ ለሚበልጥ ነገር ዋስ ሆኖናል። በአገልግሎታቸው እነዛኞቹ መቀጠል አይችሉም። ሞት ይከለክላቸዋል። ሞት ካለ ሁሌ ኃጢአት ያለ ማለት ነው። ሙሉ አይደለም ማለት ነው። የእግዚአብሔርን ጽድቅ መመጠን አይችልም ማለት ነው። መስበር የማይችለው ነገር አለ። በጣም በሩቅ ይጠቁመኛል እንጂ እኔን ማድረስ አይችልም። ብቃት ሊያረግልኝ አይችልም። ስለዚህ እነሱም ማለፍ አልቻሉም። ህዝቡንም ሊያሳልፉት አይችሉም። ሁሉም ነገር በሞት ነው የሚዘጋው። እግዚአብሔርን በጣም በድንግዝግዝ ብቅ ይላል እንጂ ራሱን ሙሉ በሙሉ ማሳየት አይችልም። ሞት አለ፣ ይጠፋሉ። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። አሁን እነዛ እንደዚህ ናቸው ሲል በሕጉ አንብበናል። የብሉይ ኪዳን መጽሐፍ እጃችን ላይ ያለ፣ ማቴሪያሉ እጃችን ላይ ያለ፣ በቃላችን ነው የምናውቀው። ትክክል ነው። ከአሮን ጀምሮ በሙሉ የሌዋውያን ወገን የሆኑት በሙሉ የሞቱ ልንቆጥራቸው የማንችላቸው ካህናት ተደርድረዋል። ትክክል ነህ ሲሉት ኢየሱስ ግን ይላል። እሺ ኢየሱስስ ለዘላለም የሚኖር በመሆኑ ክህነቱ አይሻርም። ኢየሱስ ለዘላለም ካህን ነው። ኢየሱስ ለዘላለም ስለኔ ይታያል። ስለዚህ ጌታ ኢየሱስ ክርስቶስ የማይሻር ካህናችን ነው አለ። ክህነቱ አይሻርም። ለዘላለም በእግዚአብሔር ፊት ብቃታችን ነው። መሬት ጀምረናል፣ ይህንን ይወጣው ሰማይም እንቀጥላለን። በሙሉ መብት ነው የምንቀጥለው። በክርስቶስ ኢየሱስ በኩል በእግዚአብሔር ፊት ለዘላለም እንቆማለን። ማንም ሊጠጋው የማይችለውን አብን በክርስቶስ ኢየሱስ በኩል እንቀርበዋለን። ማንም ሊቀርብ በማይችለው ጽድቁ ፊት ለዘላለም ባለሙሉ መብት ሆነን እንቀርባለን። እግዚአብሔር ልጁን ይዞ ያስጠጋኛል። በክርስቶስ በኩል ና ይለኛል። ለብቻዬ ካገኘኝማ ከቁጣው በታች ነው። በክርስቶስ በኩል ከሆነስ ኢየሱስን በሚያይበት መንገድ ነው የሚያየኝ። አባ ብሎ የሚጮን የልጅነት መንፈስ አይደል? ሮሜ 8 ገላትያ ምዕራፍ 4 መጣ የልጁ መንፈስ የሚል ጳውሎስ መጣ አሳደገው። የልጁን መንፈስ በእኛ ውስጥ አድርጓል። የልጅነት ኦፍ ኮርስ ሰንሺፕ የልጁ ኢየሱስ አባ የሚልበትን ያንን በእኛ ውስጥ አድርጓል። እግዚአብሔር ኢየሱስን በተቀበለበት አይነት መንገድ ነው የሚቀበለን። ልጁም በተቀበለበት መጠን ነው የሚቀበልን። እንደዛ ካልሆነ በክርስቶስ ኢየሱስ በኩል ካልሆነ በቀር ምንም ነገር በእግዚአብሔር ፊት መቅረብ አይችልም። ቁጥር 25 የኢየሱስን ሥራ ሰማይ ኢየሱስ በሰማይ ምንድን ነው የሚሠራው? ክህነቱ የማይሻር ነው አለ። ከዛ ቁጥር 25 ስለ እነርሱ እየማለደ ሁል ጊዜ በሕይወት ስለሚኖር ኢየሱስ ብቻ ነው ስለ እኔ የሚማለደው። እኔ አይደለም ያልኩት። ይኸው ስለ እኔ እየማለደ ሁል ጊዜ በእግዚአብሔር ፊት በሕይወት ስለሚኖር በዚህ ምክንያት በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው። ስለዚህ በኢየሱስ በኩል ካልሆነ ሰው ወደ እግዚአብሔር ፊት መምጣት አይችልም። ወደ እግዚአብሔር ፊት ካልመጣ አትድንም። የእግዚአብሔር ቃል ነው። አያቸውን የኔ ሐሳብ ቢሆን ላወራው አልችልም። የሳምባዲ ኦፒኒየን ቢሆን ላወራው አልችልም። ይሄ ቤተ ክርስቲያን ነው። ግን ኢየሱስ ክርስቶስ ይሄንን ማድረግ ችሏል። ስለ እኔ እየማለደ በሕይወት ለዘላለም ይኖራል። በዚህ ምክንያት በእርሱ በኩል ወደ እግዚአብሔር የሚመጡትን ምን ማለት መሰለህ? በሌላ በኩል የሚመክራለ። በእርሱ በኩል ማለት በሌላ በኩል በመስኮት የሚመጣ ሌባ ነው የሚል አንብባችኋል። ዮሐንስ 10 ላይ አረሳችሁት? እሱን ክፍል በሩ እኔ ነኝ አለ።
እና ሞካሪ አለ መስኮት የሚፈለፍል የቤቱ ጠባቂ የቤቱ ባለቤት ማሰለ አብ ነው። በሩስ ኢየሱስ ነው። እኔ ነኝ በሩ አለ። በእኔ በኩል ካልሆነ በቀር አለው ሌባ ነው አለ። አባቴ ደግሞ ሌባ አይታገስም አለ። ሰው ራሱ ሌባ ከያዘ እኮ ከባድ እንኳን እግዚአብሔር የማይታለል አምላክ ማኒፑሌት አታደርገው። አይ አብን አሸውዶ በልጁ በኩል ካልሆነ በቀር መዳን አይቻልም። በእርሱ በኩል የሚመጡትን ግን ሊያድናቸው ኢየሱስ ይችላል። ኢየሱስ ችሏል። ኢየሱስ ሆኗል፣ አደረገው። እግዚአብሔር የሚቀበለው ኢየሱስን ብቻ ነው። አብ የሚቀበለው ልጁን ብቻ ነው። ይሄ የማይነቃነቅ ወንጌላችን ነው አይደል? ጳውሎስ እሱን አይደል እንደ ያለው ሮሜ 1:4 ላይ ነው ወንጌላችን። እኔ ለወንጌል ተለየው አለ። ምንድነው ወንጌልህ አሉት። ወንጌላችን በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን በኃይል ተነስቶ የእግዚአብሔር ልጅ መሆኑ ስለተገለጠው ስለ ልጁ ነው አለና እርሱም ኢየሱስ ክርስቶስ ነው። የለም ሌላ ወንጌል ነው። ኢየሱስ ሲደመር የሆነ ነገር አይደለም። ወንጌል በሥጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ከሙታን ተነስቶ በኃይል የእግዚአብሔር ልጅ መሆኑ የተረጋገጠ ስለ ልጁ ነው።